ስለናት ምትሬ እሷናት ክብሬ አረኔስ አገሬ ዘንድሮ የኢትዮጵያውያን በአሜሪካን ዓመታዊ የስፖርትና የባህል ዝግጅትን የምታስተናግደው ከ60 እስከ 70 ሺህ ኢትዮጵያውያን መናኸሪያ ከተማ የሆነችው ዝነኛዋ ሲያትል ናት። ኢኤስኤፍኤንኤ 34ኛው የኢትዮጵያውያን ዓመታዊ የስፖርትና የባህል ዝግጅት በዩናይትድ ስቴትስ አሜሪካ ከጁላይ 2 እስከ ጁላይ 8 ሲለኩሽ ባህርሽን ተሻግረው የጀግኖች አገር ያዳምቅ አሻራ ፈለገት ይሆን ያንቺ ስም ሲጠራ እንኳን ሰማይ ላይ ባንዲራሽን አይቶ ስሜ ሲጠራ ማን ዝም ይላል ሰምቶ እንኳን ሰማይ ላይ ባንዲራሽን አይቶ ኢትዮጵያ ሲባል ማን ዝም ይላል ሰምቶ ከወዲሁ ዝግጅቱ ተጧጡፏል። ኤፕሪል 29 ቅዳሜ ደግሞ የኢኤስኤፍኤንኤ ሥራ አስፈጻሚዎች በሲያትል ከተማ ተገኝተው በሬድ ላዮን ሆቴል የስብሰባ አዳራሽ ስለ መጪው ዝግጅት ከሲያትል ኢትዮጵያውያን የቢዝነስ ሰዎችና ሌሎች ሐሳብ ለመስጠት ከሚፈልጉ ተሳታፊዎች ጋር ስብሰባ ይቀመጣሉ። የዛሬ 14 ዓመት ይህን ታሪካዊ የኢትዮጵያውያን ዓመታዊ የስፖርትና የባህል ፌሽታ በዩናይትድ ስቴትስ አሜሪካ በታሪክ ለመጀመሪያ ጊዜ በትልቅ እግር ኳስ ስታዲየም ውስጥ በማካሄድ በር ከፋች ፈርቀዳጅ የሆነችው ሲያትል ከተማ ከፊታችን ጁላይ 2 እስከ ጁላይ 8 ከተማዋን ፍጹም ሀበሻዊ፣ ፍጹም ኢትዮጵያዊ ለማስመሰል ዝግጅቱ፣ ቅንብሩ፣ ክትትሉ ሰምረዋል። ለጉድ ነው በሚያሰኝ ደረጃ በፍጥነትና በብቃት እየተካሄደ ነው። የመጪው ዘመን ፊት ናት መሪ